ማርች 27 2026 3 ሰዓት ላይ ጠዋት ኤኤም ላይ የመጣ ቪዲዮ መሆኑን ከላይ ያሳያል። ገብቶሃል? እሺ መልካም ችግር የለውም። ኮሜንቱን ዝጉት። ኮሜንት እንዳትከፍቱ፣ ሞዴሬተሮች አትክፈቱ ፕሊዝ። እሺ እንዴት ነው የሚዞረው? ሪኳስት ላክለት። ቆይ ልላክልህ። ይሄው ተቀበለው። እሺ ይሄንን ቆይ እሺ ሴፍ አደረኩት። ይታያል አሁን ይታያል። እሺ አሁን ዴቱን ተመልከትልኝ። የመጣበትን ቀን እያየህ ነው ዴቱን ሳ በተቻለ መጠን ካሜራውን እንትን አድርገው አጽዳው። ይሄኛው ላይቭ የገባችሁበት ማለት ነው። እሺ አዎ ዛላይ ብሬ ካሜራውን አያወዛውዙት። እሺ አሁን ይታያል። አዎ እሺ ፕሌይ ላድርገው በቪዲዮ ፕሌየር። ታች ንካው። ይኸው እዛው ፓውዙ እንትን እኮ መንካት ትችላለህ። ወንድ አሁን ትግርኛም ስለሚነጋገሩ ልጆች አንተ መስማት ትችላለህ። እኛ ስለማንሰማ ወደፊት ነው ወደ ኋላ ይታያል። አዎ ይታያል። የሚሉትን ተርጉምላቸው ተፈለክ እንግዲህ ያናጥ በእናት ሊያስወጣ ይችላል እንጂ ዋርኒንግ ስላቸውም ላያውቁት ይችላል። ኦኬ አይ እንትን ነው ድምጡና ምናምኑ ስለሚል አይ ቲንክ በሌላ ግቡ ወይም ደግሞ ቪዲዮውን ይላኩ። ላንተ መላክ አለበት። ሰያ መቁረጥ ነበር። ይሄን ያክል ታሳዩ ቆረጥ አድርገው መሄድ ነበረባችሁ። ትንሽ 14 ደቂቃ ነው የሚለው ይብለዋል። ሲጀመር እኮ ደውልላቸው ሰይድ እኮ እዛው ላይ እንትን ማድረግ ይችል ነበር። ሰያ ደውልላቸው። እንግዲህ መንገዱን እያያችሁ ነው። ከታች ያላችሁ በዛ መንገድ ለመሄድ ያሰባችሁ መንገዱን እያያችሁት ነው። ራሳችሁ ወስኑ።
የሰው ህይወት ቀላል ህይወት አይደለም። በዛ መንገድ የሞት መንገድ ነው። ላይ የድምጥ ማለከለክ ስለበዛና እንትን ሳለን ዋርኒንግ ብሎ አስወጣችሁ ቲክታክ። ስለዚህ ወይ ቪዲዮውን ላኩልን ወይም ደግሞ በሌላ ስልክ ታለ ቆረጥ አድርጋችሁ ወደፊት እሷን የሚያሳይ እንትን አሳዩ። ቤት ያ አካውንት ላስገባው ይችላል መልሶ። በሌላ አካውንት ግባና እዛ ከጀመራችሁበት ወዳ ጀምረን እንየው። በሌላ አካውንት ግባ፣ በዛ ያስገባህማ። በስተት ከሆነ የወጣው ምናልባት ቼክ ያድርገው፣ እንደገና ይሞክር። ዋርኒንግ ሰጥቷል። ችግር የለውም። እንትን አድርግ ሰይድ፣ ቪዲዮ ይላኩትና ወደ አንተም አይተው ከዚህ ደቂቃ በኋላ አስጀምሩት በላቸው። ድምፁን ሳይለንት ያርጉ ሲገቡ። ሰይድ ቪዲዮውን ብቻ ያሳዩ። ድምፁ በኋላ መስማት ይቻላል። ቪዲዮ ሳይታይ በውጭ አድርጎ ድምፅም ካለ ድምፁን መስማት ይቻላል። የሚያለቅስ ኢሞጂ አትጠቀሙ ጋይስ፣ እንዳይዘጋብን ይሄንን። ብሬክስ ዞሮ ምን መሰለ፣ እዚህ ለተሰበሰበው ህዝብ በቪዲዮ ቢያሳዩም ሙሉ ቪዲዮውን ደግሞ ለሰያው ልኩለትና ሰያው ለቤተሰቦች የሚልከው ነገር ስለሚሆን በቪዲዮውን በመረጃ ለሰያው ልኩለት። ሁለቱም መንገድ ማለቁ ግድ ይላል። እንደው ለምሳሌ ዋናው ቪዲዮ ከ10 ደቂቃ ጀምሮ ከሆነ የሚጀምረው ዋናው ፓርት ማሳየት ነው። ሀበሻ የሚል ጆከር አለ። ሀበሻ የሚል በአማርኛ ኮድ እንደቀድሙ ኮድ ስጣቸውና ጻፍልኝ። በውስጥ ኮድ ሰጥቼዋለሁኝ። ጻፍልኝ አድርጉ። ጋይስ ገስት የላካችሁ ሰዎች ሪሙቭ አድርጉና እናስገባው። ጻፍልኝ በውስጥ። ሌሎቻችሁ እስኪ የሚያለቅስ አታስቀምጡ። ኮሜንት ዝጋው። ወይም ይሄ ሀበሻ ነው የሚለው በአማርኛ አካውንቱ ሀበሻ። ወንድሜ ጻፈው ተተሎ አስረዝመ ሀበሻ መጥቷል። በትልቁ እዚህ ስልክ ላይ የለም ይመስለኝ። እንትን አድርግ ወንድሜ። ምን ታደርጋለህ መሰለህ? አሁንም ከመክፈት በፊት ድምፁን ሳይለንት ያድርገው። ንገረው። ይሰማሃል? እየሰማ ነው። ንገረኝ። እሺ እንትን አድርግ። አንደኛ ድምፁን ይሄ የድካም እንትን ድምፅ ስለሆነ ፕላትፎርም ስለሚያነበው እንደዚህ አይነት ነገር ለዛም ይዘለውና ድምፁን ድምፁም ስለሚተረጉም ይሰማ፣ ችግር የለም። እንዳይዘጋብን እኮ ነው። በኋላ ወደ ሰይድ ቢልኩት ችግር የለም። ድምፁን ከፍተን ዝም ብለን ቪዲዮ ሳይታይ መስማት እንችላለን ብዬ ነው። ብሬክስ እናንተ በሏቸው ይላኩና እሱ ጋር ድጋሚ እንኳን ቢዘጋባቸው አስተካክሎ ያሳያል። እሱ በቃ ችግር በዛም ይታያል። አይሄድም። ታደለ ላይ ነው ቪዲዮ በጣም ትልቅ ስለሆነ አይሄድም። እሺ ጠብቁ፣ ስልኩን እየመጣ ነው። ተናባሪው እሱ አይደል የሚሁሉ አበባ አትስጡ። ከመጀመሪያው ባታስጀምረው ጥሩ ነው። ቅድሚያ ስላየ ነው። ከመጀመሪያው ጀምሮ እንትን እንዳይል አሁን ሚዩት ነህ። ኦኬ ሚዩት ነኝ። አዎ ይኸውልህ የመጣበትን እየጠየቀኝ ነበር ልጁ አይደለ?
በሌላ ስልክ ስለሆነ እየከፈትኩ ያለሁት ሚውት አይደለም ከፍቻለሁ። አይሰማም? ይሰማል ወንድ። ኦኬ እኔ ቀኑን ለማረጋገጥ ነው። ይሄው እዚሁ ላይ ሳልወጣ ቪዲዮውን መልስልሃለሁ። እያያችሁት ነው ቪዲዮ ይሄ መጀመሪያ ድምጹን ልቀንሰው ነው ያልከኝ ወይስ እንዴት ነው? አዎ እንዳይዘጋ እኮ ነው እንደዛ እያልን ያለው። እሺ ይሄ ቪዲዮ የራሱ ቪዲዮ መሆኑን ለማሳየት እንዲህ ነው የጀመረው አይደለም? በቃ እሺ አሁን ደቂቃውን ላሳልፍልህ። ቢያንስ ስንት ደቂቃ ላድርግ? 6 ደቂቃ ምናምን ደርሷል እዚህ ጋር። ተቆጣጣላችሁ ዋናው እንትን አሁን 6 ደቂቃ ከ19 ደቂቃ ሰከንድ ላይ ነው ላሳልፈው። ትንሽ አሳልፈው ወንድሜ እንዳይዘጋብህ እንደገና። እሺ አሁን የቱ ጋር መሰለህ 7 ደቂቃ በላይ ነው አሁን የተጀመረው ማለት ነው። እየታየ ነው። አዎ እየተንቀሳቀሰ ነው። አታነቃንቀው፣ ረጋ አድርገው። ትክክል ማለት የረታው ትንሽ ይሰርፍ አታርገው። ምዘው ቦታው ላይ ተረጋጋ። ምን አስቸኮላ? 8 ቀን አውርተህ ሄድ። እሱ ነው ያስወጡት። አንገትን ስለያዝኩ ነው። አታመልጥ አንተ አቀናባሪው አንዱ እንጂ ባካችሁ ጎበዝ። ቆይ ተረጋጉ። እንድርስ አንድ ወደኛ ዝም በል በቃ አንተ ዝም በል። አንተም ዝም በል ባካችሁ። እዛ ያሉትም ዝም አስብላቸው ወንድሜ። አንተም ዝም በል። እሺ ቀልብና አይሰማውም። ያማሪ እየዘቀው በዛ ማን ነው ይሄ ጊፍት የሚሰጠው? ቦልካቸዋለሁ። ብዙዎቹን ቦልካቸዋለሁ። አንድ ጊፍት አንድ አበባ ስጥም፣ እዛ ለሞተው ዘመድ ስጥም ና ጊፍት አትስጡ እያልናችሁ ነው ጋይስ፣ እባካችሁ ቪዲዮውን ለማየት አትስጡ። ስክሪኑን ካቨር እያደረገብን ነው። በእግዚአብሔር ይሁንባችሁ። አንድ አበባ ስጡን ስንላቸው እንትን እኮ እሱ ሄዶ ከራሱ ሰዎቹ እየወጡ የወረዱ ማዳገት ነው። እነሱ ዳገት ነው መንገዱ ያስፈራል። ሲደረስ ነገር ድምጹን እንድከፍተው አይሻል? ንግግርም ስላለው ታፕ ኮፕሊንግ አድርጉ እንዳይዘጋብን። ጊፍት አትስጡ ተባላችሁ እኮ ደንቆሮች ናችሁ እናንተ። ለምንድን ነው የማሰሙት እንዴ? ጊፍት አትስጡ ቪዲዮውን ይበት ጊፍቱ መዝጋት አይችልም መሰለኝ። ለምን አትቦልኳቸው? እኔ እኮ የነሱ ሰዎች እኮ ናቸው። ተው እንጂ ምን ሆነ ነው? ዝም እባካችሁ ተው፣ ዝም በሉ፣ ችግር የለውም። ዝም በሉ ፕሊስ። ሞዴሬተሮች ያላችሁ ብሎክ አድርጓቸው። እነዚህ ጊፍት የሚሰጡ በሙሉ ሞዴሬተሮች ስራችሁን ስሩ። ብሬክስ አሁን እየተዳረሱ ስለሆነ ድምጹን ልክፈተው ወይስ እንዴት? ያኔ ንግግር አለ። ክፈተው፣ ችግር የለውም። አታሯሩ ድምጽ ከሆነ ድምጹን አጥፋው። አጥፋው፣ ድምጹ ይዘጋል በእርግጠኝነት። ችግር የለውም። በኋላ በእንትን መስማት ስለሚቻል እኮ ነው ድምጹ ለብቻው ያለ ቪዲዮ። እሺ እንደዛ ከሆነ በቃ ላስጠጋላችሁ ብለ አሁን ተመልከቱ። በቃ ይደርሰዋል። ትንሽ ራቅ አድርገው ትንሽ
በቃ ክፈቱ ክፈቱ። ኧረ ዝጋው ድምፅ ደረሱ። ድምፁን ዝጋው። አሁንም ታልደረሱ ድምፁን ዝጋው። ቪዲዮ ሲቆም ብቻ ታሰማናለህ። እሺ ድምፁን አጥፋው፣ ችግር የለውም። ድምፁን አጥፋው እንትን እንዳይል ወዴት ሄዱ? ተመለሰ። ያንቀጠቀጠ ሰውነት ይበላል። ማን ጋር ነው ይሄ ስልስ የሚለው ድምፅ? እዛ ጫካ አካባቢ ያለ ድምፅ አለቀ አልቋል። ልብስ ፌስታል ሲቆጥር ምናምን ቆይ ሌላ ቪዲዮ ነው ጨረሳችሁ? ቆይ ጠብቀን ልብሷና አጥንቷን ፀጉሯን ሲያነሳ ሲቆጥር ፌስታል ሌላው ቪዲዮ የታለ? እዚህ ላይ የለም እንዴ? አሳየው። ይሄ የምትቋጥርበትን የሰበሰቡትን ደግሞ አሳየው። አሳየው። ባላየው ወላ ታሳየው። ፈጠን ይሄ ማን ነበር የሚለው? ይሄ የተቋጠረበትን ደግሞ የተባሰቡትን ምናምን ያደረገው ጥርሷን አይ እዚያው ቦታ ላይ ሆኖ እንደው ቆይመጣ ያኔ ይሄ አንተ ተታይቷ ነው ጥርሷ ነው ሌላ ቪዲዮ
ቪዲዮ አሁን እኛ ያለን መረጃ እንግዲህ ይሄ ነው። ልብስ አለ። ብሬክስ አዳምጡ። አሁን ዝም ብላችሁ ማለት ነው። እየሰማችሁ ነው? አዎ እየሰማን ነው። ልብስ ይዘናል። ከአጽሟ ከጉልበት አካባቢ ነው የሚባለው። ይሄ ለዘረመል ምርመራ ምን ይባል? ለዲኤንኤ ምርመራ ከጉልበት አጥንት ነው የሚያዘው ተብለን ከዛ አንስተናል። ጸጉሯን ይዘናል፣ ልብሷን ይዘናል፣ ጥርሷን ይዘናል። አሁን የምታደርጉልን ነገር እኛ ምን ላይ ደርሰናል ማለት ነው? ድምዳሜያችን ልጅቷ በህይወት የለችም የሚለው ላይ ደርሰናል። ከዛ በተረፈ ይሄንን ነገር ኢትዮጵያ በየመን በኩል ኢትዮጵያ እንዲገባ የሚደረገውን ስራ እየተሰራ ነው። ይሄ ነገር ተመርምሮ ከአባቷ ጋር እንኳን አንፈልግም። ምርመራ እንዲመረመር የምንፈልገው ከእናቷ ጋር ነው ወይ ከልጇ ጋር ነው። ይሄ ምርመራ በሁለት ወር ውስጥ ሬሳ እንደዚህ ይረግፋል። እናንተ ዝም ብላችሁ የምትሰሙት? አይ ፕሊስ ልጨርስ። አሁን ልጨርስ። አሁን እየተነጋገርን ያለነው ነገር መረጃ ሳዩን ብላችሁን እኛ ጋር ያለው መረጃ ሳይተናል አይደለ? እዚህ ጋር አሁን ብትሞግቺኝ ምንም ፋይዳ የለው። አሁን ይሄ መረጃ እውነተኛና የሐቅ ሰው ከሆናችሁ ከሆነ ይሄንን ነገር ወስደን የዘለመል ምርመራ ይመረመራል። ኢትዮጵያ ላይ አትመረመራል። እውነተኛና ውሸተኛው ሰውዬ ይታወቃል። ይሄ የቃቃ ጨዋታ የሰው መሆኑ አለች። በዛ ሹባካ አይተናታል። በዚህ ቀዳዳ ውሃ ስቀዳ አይተናታል። እሱን እንቶ በቃ ይበቃ አይበቃም። እንደ ትልቅ ሰው እናስብ። ካሁን በኋላ እንደ ትልቅ ሰው አስበን ተነጋግረን ይሄንን ነገር በመጨረሻው ድረስ እንሄድበታለን ስትሉ ሰው መድቡልን አብረን እንሄድበት ነው እያልን ያለነው። ይሄ ነው ያለው ነገር እኛ ጋር ሌላ አዳምጡኝ። እድል ሰጡኝ ለኔ ሀበሻ አንዴ ሚውት እንዳትፈታ በቃ ዘጥ ብለህ ዝም ብለህ ሚውትን አስረት ተቀመጥ። እኔ አንዴ ልናገር አንዴ ፕሊዝ። ከሁሉም በፊት እኛ ብዙ የሞተ ሰው እናውቃለን። ማርኮ ቆይ አለዚህ ሁሉም በኋላ ይደርሳል። እድሪስ ይጨርስ። ቆይ አዎ በመጀመሪያ እዚህ ጋር የተሰበሰበው 51300 ህዝብ ህፃን ልጅ አይደለም። እናንተ ኢትዮጵያ ውስጥ እናስመረምራል የምትሉት ከጸጉሯ ከጥርሷና ከጉልበቷ ይዘናል አልክ። ጉልበቷንም በእጃችሁ ስለሆነ ልጅቱ አፍርሰህ በመዶሻ ታወጣዋለህ። ጸጉሯንም ትቆርጠዋለህ። ጥርሷንም በራስህ ነቅለህ በመዶሻ አምጣ በተባልክበት ወደዚህም ከሆነ ወደ ኢትዮጵያም ከሆነ ላክ ከተባልከው ትልከዋለህ። ለምን በጅብ በህይወት ስላለች እሷ። ስለዚህ ልጅቱ አሁንም እናንተ ጋር ነው ያለችው። ትክክለኛውን ነገር ማንም ይሄ ሁላ ህዝብ አይለቃችሁም። አምጡ፣ ልጅቱን አስረክቡን። መረጃ አለ ልጅቱ እናንተ ጋር እንዳለች። እኔን የምታሳጣኝ ይሄ ሰውዬ ዝም ይበል እንድሪስ ማሩ እንዲያናገር የምትለው ሙሉ ጠቅላላ ደላላ የተባልሽውን ስለማቅሽ ነው እንጂ ሌላ ችግር እንደምን የግል ጸብ ኑሮብኝ አይደለም። ቆይ እንዲያት ነው እውነቱን ነው የምናገረው። ምልልሱን ተውና ሁሉም ሰው ያውቃል። አንተ አለኝ የምትለውን መረጃ አሳየን። አሁን ይሄ ነው ዋናው። እሱ ጋር መልስቶ ወደዛ ወደ አክሽን እሱ ነው የምንፈልገው። አንተ እጅ ላይ ያለውን ነገር አሳይ። በቃ ልጆቹን ተዋቸው። ሰዎቹ ያላቸውን አሳይተዋል። ጠይቀናቸው ነው ሚውት አድርገዋል። አንተ ደግሞ አለኝ የምትለውን ነገር አሳይ። እነሱን ፐርሰናሊ አታካት አድርጋቸው። አሁን ለጊዜው ምንም ሌላም ነገር ስለማስፈልግ ለዚህ ምን ልትገድፉና እኔ ልትመልሱኝ አትችሉም። እኔ ትክክለኛውን ነገር ተናግሬ መልስ አለብኝ አይደለም አይደለም። እነሱ መረጃ ይዘናል አሉ። መረጃችሁን አሳዩ። እኔ ሲያሳጡኝ መናገርም አለባቸው። እኔ እኮ እውነታውን ስለምናገር እንጂ ሌላ የግልጽ ኑሮብን አይደለም። አንተን እያልን እኮ አይደለም። አንተን እያፈንህ እኮ ሳይሆን መረጃውን ካሳየው በኋላ ንግግሩ እኮ ገና የተነጋገራችሁ እያፈንህ አይደለም። መረጃህን አሳየን። እናወራለን እኮ መተና ሰው እኮ አልተናገረም እኮ
ኦኬ ልደውል ነው። እሺ አንዴ ሪከርድ ላሰማችሁ ወይስ ቀጥታ ልደውል? እዚህ ይገባል። ልጁን ማስገባት እንችላለን እዚህ። አዎ ልጁን ማምጣ። እኔ ያለ ምንም ነገር የምሰራ ሰው አይደለም እኔ። አሎ ሄሎ፣ ሰላም ብሮ። አማን ቅድም ደውለህልኝ ነበር እየተከታተልኩ ነው ብለኸኝ አስገባኝም እያልከኝ ነበር አይደል? አዎ እየተከታተልኩ ተካክለ ላይ አስገባኝ። ማን ነው ስምህ? ና ግባ። ምንም እንዲያትፈራ እንዲያትጨናነቅ፣ ማነህ ስም እንዲያጠይቁት፣ ከየት ነህ ስምህ፣ ስራህ እንዲያትሉት፣ ለራሱ ደህንነት ትክክለኛ የሚያውቀው ነገር ይናገር። ግባ። አያሽ ያላ ማን ነው ስምህ? ወጥቆስተኝ የአማራ ባንዲራ ነው። የአማራ ባንዲራና ሽጉጥ ነው። ሽጉጥ ስምህ ማን ነው? ልውረድላችሁ። እሺ ሚኩዬ ከታችሁ ነው የቲክቶክ ስምህን በኋላ ሳቡኝ ግን ብዙ ጥያቄ አወል አማራ ባንዲራ ያለው። እሺ ኮድ ስጡት፣ ኮድ ስጡት። ሰይድ ኮዱን ለአንተ ይስጥህና እንድሪዝ ለሰያ ስጠው፣ ሰያ ይሳበው ቁጥሩ ስለሌለ። እሺ አማራ ባንዲራ ነው የሚለው ስሙ የቲክቶክ። በቃ በሰይድ በጆከር ሞረ በሰይድ ወረባቦ ጻፍለት ውስጥ ላይ ወይ በዛ ያገኛል። አንተ ሚዩት አርግና ለአንተ ይንገርህ፣ ለሰይድ በዋትስአፕ ጻፍለት ቁጥሮች፣ ለእኔ ይልክልኛል ሰይድ። ሚዩት አርገህ ተቀበለውና ቁጥሮቹን ለእሱ ስጠው፣ ለሰይድ ጻፍለት። እዚህ እየሰሙ ከሆነ የምትናገረውን ይጽፋሉ ከታች። ቁጥር ያዝና ያናግረኝ። ስም አንድሬስ ቁጥሬን ስጠው።